ሰላም በዚህ ቪዲዮ ኤምቢ 52 እንዴት ማቴሪያል ሊስት እንደምናወጣ አሳያችኋለሁ። ኤምቢ 52 እንገባለን እንደ ፕላንቱን እንጽፋለን። ማውጣት የፈለግነውን ፕላንት እናስገባለን። እኔ የፈለኩት ጊቤ3 ነው። ዘን ስቶሬጅ ሎኬሽኑን አውጣ አስገባለሁ ጊቤ3። ከዛ ማቴሪያል አልጽፍም፣ ምክንያቱም ያንድ ከጻፍኩ ያንድ ብቻ ነው የሚያመጣልኝ። ባዶ ካረኩት ስቶር ውስጥ ያለ ሁሉ ነው መቀያጋ ያስገባልኛል ማለት ነው። ስለዚህ ኤክስኪዩት ላለው በዚህ መንገድ ያመጣልኛል ማለት ነው። ይሄ ነን ሂራርኪካል ሪፕሬዘንቴሽን ስናደርገው እዚህ ጋር ቲክ ስናደርግ በዚህ መልክ ይመጣል። ሂራርኪካል ካደረግነው ደግሞ በዚህ መልክ ይመጣል ማለት ነው። ስለዚህ እኔ የፈለኩት አሁን ነን ሂራርኪካል ሪፕሬዘንቴሽን እንዲሆን ነው። ስለዚህ ኤክስኪዩት አደርጋለሁ። እንደምታዩት መጥቶልኛል። ግን አሁን እዚህ ጋር እነዚህ 00 የሆኑት እኔ የማልፈልጋቸው ዳታዎች ናቸው። ስለዚህ እኔ የምፈልገው ዳታ ስቶክ ነምበር ወይም ማቴሪያል ነምበር፣ ፕላንት ስቶሬጅ ሎኬሽን፣ ኳንቲቲ እነዚህን ብቻ ነው የምፈልገው። ስለዚህ አሁን እዚህ ጋር እንደምታዩት ዲስክሪፕሽን የለም፣ የማቴሪያሉ ዲስክሪፕሽን የለም፣ ስቶክ ነምበሩ ብቻ ነው ያለው። ስለዚህ እሱን እንዴት አመጣለሁ የሚለውን ላሳያችሁ። እዚህ ጋር ቼንጅ ሌአውት የሚላለ ቼንጅ ሌአውት ላይ እንገባና አድ እናደርገዋለን ማቴሪያል ዲስክሪፕሽን የሚለው ማለት ነው። እንገባለን። እንደምታዩት አሁን የወጡልኝ ሮዎች ማነው ኮለምኖች እነዚህ ናቸው። እነዚህን አሁን የማልፈልጋቸውን ወደዚህኛው ሙቭ ማድረግ አለብኝ በእነዚህ ቀስቶች ተጠቅሜ ማለት ነው። ስለዚህ ሴሌክት አደርጋለሁ። አሁን ቫልዩ አልፈልግም፣ ከረንሲም አልፈልግም። እነዚህን ሙቭ አደርጋለሁ ወደታች አደርጋቸዋለሁ ሴሌክት አድርጌ ማለት ነው። በዚች ሃይድ በምትለዋ ሃይድ ወደዚህኛው ሙቭ አደረኳቸው ማለት ነው። ስለዚህ ያው ማቴሪያል ፕላንት ስቶሬጅ ሎኬሽን ይሄንንም አልፈልገውም፣ ወደዚህ ወስደዋለሁ። እዚህ ጋር ቤዝ ሜዠርመንት አለ፣ ዩኒት ይቀመጥ። አንስትሪክትድ ማለት ኳንቲቲው ማለት ነው። አንስትሪክትድ ዩዝ ኳንቲቲው። እዚህ ውስጥ አሁን ማቴሪያል ዲስክሪፕሽን የሚል ስለሌለ ከዚህኛው ይሄው ማቴሪያል ዲስክሪፕሽን እዚህ ጋር አለ። ወደዚህኛው ሙቭ አደርገዋለሁ ማለት ነው። ስለዚህ በዚህ መልኩ ይወጣልኛል ማለት ነው። እነዚህ 1 2 3 4 5 6 ስድስቱ ይወጡልኛል ማለት ነው። ዘን ኮፒ ይላል እዚህ ጋር። ኮፒ ማለት መርሳት የለብንም። ኮፒ ስል በምታዩት መልኩ 5 ኮለምኖች መጥተውልኛል ማለት ነው። ምን አደርጋለሁ? ወደ ኤክሴል መቀየር ከፈለኩ በዚህም ፕሪንት ማድረግ እችላለሁ። እዚህ ጋር ግን ወደ ኤክሴል መቀየር ከፈለኩ ሊስት ጋር ገባለሁ። ኤክስፖርት ስፕሬድሺት አድርግና ኤክሴል መርጬ እዚህ ጋር ሴቭ የሚሆንበትን ቦታ እመርጣለሁ። እዚህ ጋር ገብቼ ይሄው ዴስክቶፕ ላይ ነው። እዚህ ጋር ስም እሰጠዋለሁ ለፋይሉ። ጊቤ3 ካልኩት እንደዚህ ይሆናል ማለት ነው። ጊቤ3 ሴቭ። እዚህ ጋር አሁን አለው ነው የሚለው። ዲናይ ካልኩት ይከለክለዋል። ስለዚህ አለው ኤክስፖርት እንዲደረግ አለው ማለት ነው። በዚህ መልኩ ኤክስፖርት ሆኗል። እዚህ ጋር በሰንጠረዥ ማስቀመጥ እችላለሁ። በጣም ብዙ እቃ ነው ያለው፣ በጣም ብዙ ማቴሪያል ነው። ስለዚህ እንደዚህ አድርጌ ኦል ቦርደር ለዋለሁኝ። ኦል ቦርደር በቴብል ተቀመጠልኝ ማለት ነው። ይሄን ቦታውን ከት እያደረኩኝ ማደራጀት እችላለሁ ማለት ነው። ስለዚህ ዲስክሪፕሽኑ መጀመሪያ ላይ አስቀምጠዋለሁ። ኳንቲቲውን እንደዚሁ ከዚህ በፊት እንዲሆን አደርገዋለሁ ማለት ነው። በዚህ መልኩ ዩኒት የሚለው ከኳንቲቲ ቀጥሎ እንዲቀመጥ አደርገዋለሁ ማለት ነው። ስለዚህ በዚህ መልኩ ሰራት ስራዬን ጨርሻለሁ ማለት ነው። ቴንክ ዩ